እዚህ የባቡር ሀዲድ ላይ የተቀመጠው $250,000 የሚያወጣ ላምበርጊኒ መኪና ነው። እናም በመንገዱ ላይ ትልቅና ጠንካራ የሆነ ባቡር ይንቀሳቀሳል። አሁንም ወደ መኪናው እየመጣ ነው። ነገር ግን መኪናውን ከመግጨቱ በፊት ይህንን ላምበርጊኒ ለብሌክ ሰጠዋለሁ። አመሰግናለሁ። ከዚህ ባቡር ተጨማሪ ሌሎች ነገሮችም አሉ። እዚህ ጋር እንደምታየው 8 ወታደሮች አሉ። እናም እያንዳንዳቸው 10,000 ያህል ጥይቶችን ወደዚህ ይተኩሳሉ። እስካሁን ካየሁት ነገሮች በሙሉ ይሄ በጣም አስፈሪው ነው። እውነት ብለሃል። በጣም ምርጥ ፕሮግራም ነው የሚሆነው። ከአሁኑ ሰዓት ጀምሮ 24 ሰዓት አለክ። የፈለግከውን ነገር እዚህ ጋር መገንባት ትችላለህ፣ መኪናውን ለመጠበቅ። ሰዓቱ ጀምሯል። እሺ፣ በመጀመሪያ ያሰብኩት ነገር ለመከላከል እንዲሆን ብሎኬቶችን እንደረድራለሁ። ከዛ ደግሞ ከፊት ለፊቱ ኮንቴነር አስቀምጣለሁ። ኮንቴነር ውስጥም ሮቶና የተለያዩ እቃዎችን አስገባለሁ። ከዛም ከፊት ለፊት ደግሞ ያረጁና የተበላሹ መኪናዎችን እደረድራለሁ። እንደዛ ነው ማድረገው። ታዲያ ይሄ 10,000 ጥይቶችን ይከላከላል ብለህ ታስባለህ? አዎ፣ በሚገባ። እስካሁን ግን ምንም ነገር አልሰራህም። ቶሎ ወደ ስራ መሄድ ይኖርብሃል። ብሌክ ወዲያውኑ አካባቢው ላይ ወደሚገኙ እቃ መሸጫዎች ነው ሄደው ሙሉ ለሙሉ እቃዎቹን በኔ ካርድ እንገዛው። ለዚህም $78,000 ያህል ወጪ አውጥቷል። አሁን እቃዎቹ በሙሉ እየደረሱ ይመስላል። ይህን ሁላ እቃ መግዛቴን እስካሁን ድረስ አላመንኩም። ምንም የቀረኝ ነገር የለም። እዚህ ጋር እንደምታዩት የውሃ መኪናም አምጥቷል። የተበላሹና ያረጁ መኪኖችንም ይዟል። እንዲሁም ይህን ኮንቴነር አምጥቷል። ይሄ ሁላ እቃው ምን ሊያደርግበት ነው? በጣም አብዝቶታል። ሰዎች እዛ ጋር የቆሙትን ተኳሾች እንደሌሉ ቁጠሯቸው፣ እርሷቸው። ለምን ተስፋ እንደማይቆርጡ ራሱ አልገባኝም። አሁን 5 ሰዓት ያህሉ አልቋል። እናም የመጀመሪያ ግርዶሹን በኮንቴነር ሊሰራው ነው። አሁን አሪፍ ነው ያለው። እንደዚሁ ያስቀምጡት። ይሄ ኮንቴነር የምትተኩሱትን ሽጉጥ ይመልሳል ብለህ ታስባለህ? እውነት ለመናገር ምንም አይመልስም። ስለዚህ እያልክ ያለው ነገር ዝም ብሎ እየለፋ ነው? አዎ፣ ለሱ ጥሩ አይመስለኝም ይሄ ነገር። አሁን 6 ሰዓት ያህል አሳልፈሃል። ጥሩ ሁኔታ ላይ ነኝ ብለህ ታስባለህ? አዎ፣ በጣም ደስተኛ ነኝ። እርግጠኛ ነክ? አዎ፣ ቢያንስ ይህን ኮንቴነር አስቀምጠናል። ይሄ ነገር ጥይቶቹን መመለስ ይችላል ወይ ብዬ ጠይቃቸው ነበር እና ምን አሉ? አይመልሰውም ነው ያሉት። ብሌክ ችግር ውስጥ እንዳለ ካረጋገጠ በኋላ ያለውን አቅም በሙሉ እየሰጠ ነው። እናም ምሽቱን ብቻ ሳይሆን እስከ ንጋትም ድረስ መከላከያውን ሲያጠነክር ነው የቆየው። አረ ሰውዬ የዋዛ አይደለም። ኮንቴነሩን ሙሉ እኮ በእቃዎች እየሞላው ነው። ጠዋት ላይ መጥቼ መከላከያውን ሳይ በሰራው ነገር በጣም ነው የተደነቅኩት። እስኪ የሰራውን ነገር ትንሽ አስረዳኝ። ከፊት ለፊት በኩል ሙሉ ለሙሉ ኮንክሪት ነው የደረደርኩበት። መሀል ላይ ያለውን ደግሞ ትንሽ ከሌሎቹ ከፍ አድርጌዋለሁ፣ ምክንያቱም ፊት ለፊት ላይ ከፍ ያለ ሽጉጥ ስላለ ማለት ነው። እና ሙሉ ለሙሉ የተበላሹና ያገለገሉ መኪናዎችን ደግሞ ኮንቴነር ውስጥ ከትቻቸዋለሁ። ያም ኮንቴነሩን አልፎ ጥይቱ መኪና እንዳይመታ ያደርግልኛል። እና መኪናው አጠገብ ደግሞ ውሃ የተሞሉ ሮቶዎችን ደርድሬያለሁ። ወደዚህ ቦታ ስንመጣ ደግሞ እዚህ ጋር እንደምታዩት የሱን ላምበርጊኒ እናያለን። ሙሉ ለሙሉ በእቃዎች ተሸፍና ማለት ነው። ይሄ ሁሉ እቃ ግን እነዛን ሽጉጦች ማቋቋም ይችላል ብለህ ታስባለህ? አዎ፣ በሚገባ ይመስለኛል። 50% እድል ነው ያለክ ይህንን ውድድር ለማለፍ። 10,000 ጥይቶችን እንዲተኩሱ ከማዘዜ በፊት እየተወዳደርክ ያለው ለላምበርጊኒው ብቻ አይደለም፣ እዚህ ውስጥ ላለው $100,000 ጭምር ነው። ይሄ በጣም ምርጥ ውድድር ነው። ምናልባትም መኪና ላይ ጉዳት ከደረሰ በዚህ ልታስተካክለው ትችላለህ። የተሰጠ 24 ሰዓት አሁን ተጠናቋል። 8 አስፈሪ ወታደሮችና 10,000 ጥይቶች ከፊት ለፊት ቆመዋል። ዝግጁ ነክ? እየተጨነቅኩ ነው ያለሁት። ቶሎ ጀምሩ። ሁሉም ነገር ዝግጁ ነው። ያንተን ትዕዛዝ ነው የምንጠብቀው ጂሚ። መተኮስ ትችላላችሁ። ተዘጋጁ፣ ተኩሱ። እርብለው ሙሉ ለሙሉ የሰራውን ግድግዳ እያተራመሱት ይገኛሉ። ፈጣሪ ሆይ፣ ይሄ በጣም አስገራሚ ነው። እንደምታዩት የሰራውት ኮንክሪት ጥይቶቹን እየመለሰ ነው። ብሌክ የገነባቸው የኮንክሪት ግድግዳዎች አሁን በመፍረስ ላይ ናቸው። ለብሌክ ያልነገርነው ሌላኛው ነገር ግን ይሄ ሽጉጥ የመጀመሪያው ምዕራፍ እንደሆነ ነው። ከዚህ በኋላ ሌሎች 4 የተለያዩ ጥቃቶች ይኖሩበታል። አሁን ትልቁን የማሽን ገን አምጥተውታል። ወይኔ ወይኔ፣ ግንቡ እንዳለ እየቀለጠ ነው። ወይኔ፣ አይሆንም። ከነዚህ ጥይቶች መሃል አንዷ እንኳን አልፋ ወደ መኪናው የምትሄድ ከሆነ እሷ በቂ ናት መኪናውን ለማበላሸት። ወይኔ ጉዴ! አሁን የመጨረሻዎቹ ጥይቶች ላይ ደርሰናል። 10,000 ሞልቷል። ሙሉ ተተኮሰ። ሄደን እንየው መኪናውን። ፈጣሪው፣ መኪናው ምንም እንዳልተጎዳ ተስፋ አድርጋለሁ። መኪናዋ እንዴት ናት? ምንም የተነካ ቦታ የላትም፣ ንጹህ ናት። 10,000 ጥይቶችን ተኩሰዋል፣ ግን አንዱም ግድግዳው ማለፍ አልቻለም።
እንኳን ደስ አለ። መኪና ላይ ምንም አይነት የጥይት ምልክት የለም። ብሌክን ማታውቁት ከሆነ ከዚህ በፊት 2 ውድድሮችን ተወዳድሮ ሁለቱም ላይ ተሸንፏል። አሁን ለሶስተኛ ጊዜ ነው እድል የሰጠነው። ለሁለተኛው ምዕራፍ ዝግጁ ነክ? በሚገባ። ወደዚህ እየመጣ ያለውን ትልቁን ክሬን አይተኸዋል? አዎ፣ ያኛው ቢጫውን ነው። አዎ፣ እሱ ሁለተኛው ምዕራፍ ውድድር ነው የሚሆነው። ያ ክሬን መኪናን ወደ ላይ 30 ሜትር ያህል ከፍ ያደርጋታል። እናም ከ24 ሰዓት በኋላ መኪናክ ወደ መሬት የምትወረወር ይሆናል። ስለዚህ አንተ ከመሬት የፈለግከውን ነገር በማዘጋጀት መኪናን በትክክል ማሳረፍ ይኖርብሃል። ወደዚህ አምጡት ክሬኑን። በዚህ ቪዲዮ ላምበርጊኒ ከ30 ሜትር ርቀት ላይ ሲወረወር እንዴት ሊይዘው እንደሚችል እናያለን። ብሌክ፣ መኪናክ ወደ ላይ እየወጣች ነው። እንዴት አድርጎ መኪናዋን ማሳረፍ እንዳለበት ማሰብ ይኖርበታል። በሚገርም ሁኔታ አሁን ላይ ምንም ሀሳብ አልመጣልኝም። ቻለር፣ ና እስኪ ወደዚህ። አንተ ብትሆን ምን ታደርግ ነበር በሱ ቦታ? ይመስለኛል ከተማው ላይ ያሉትን ትራሶች በሙሉ አመጣቸው ነበር። እናም ደግሞ ሙሉ ለሙሉ ፍራሾችንም ወደዚህ አመጣለሁ። ብርድ ልብስ ሁላ ላመጣ እችላለሁ። ምን ነው አንተ ደግሞ እዚህ ልተኛ ነው እንዲያሰብከው? ከዛ ደግሞ የሆነ ጁስ ነገር ትይዝና በቃ ቻለር አቆም፣ እዚህ ጋር አስማትም ቢሆን መስራት ትችላለህ። ወይኔ ጉዴ! እሺ ሰዎች፣ አሁን አንድ መጥፎ ዜና፣ አንድ ደግሞ ጥሩ ዜና አለ። ጥሩ ዜና የመጀመሪያውን ውድድር በድል አጠናቀናል። መጥፎ ዜና ደግሞ ላምበርጊኒዋ አየር ወለድ ሆናለች። ስለዚህ ለዚህ የሚሆን መፍትሄ ያለው ሰው አለ? በአየር የተሞሉ ፍራሾች። አዎ፣ እሱ ጥሩ ሀሳብ ይመስላል። ከሰራተኞቹ ጋር ከተወያየ በኋላ ምን ማድረግ እንዳለበት አቅዷል። አሁን ማድረግ ያሰብኩት ኮንቴነሮችን አምጥቼ እዚህ ጋር 4 ማዕዘን ለመስራት ነው። እናም መሃል ላይ በሚኖረው ክፍተት ያገኘዋቸውን በሙሉ ፍራሾች፣ ትራሶች እንዲሁም በአየር የተሞሉ ላስቲኮችን አምጥቼ አስቀምጣለሁ። ነገር ግን አሁን ውድድሩን ከባድ የሚያደርገው ደግሞ አሁን ላይ ምንም እቃ የለኝም። ምክንያቱም ቅድም የገዛኋቸው እቃዎች በሙሉ ጠንካራና ኮንክሪቶች ናቸው እና ለዚህኛው ውድድር አይሆኑ። እናም አሁን ብሌክ ሰዎቹን በሙሉ አሰማርቷል። የከተማውን ሙሉ ትራሶች እና ፍራሾች ወደዚህ ቦታ ሊያመጡት ነው። የሆነ ሰዓት ላይ ምን እየሰራው እንደሆነ ግራ እየገባኝ ነው። በጣም እንቅልፍና ድካም ይዞኛል። ግን አሁንም ቢሆን ውድድር ላይ ነው ያለሁት። አሁን እቃዎቹ በሙሉ ቦታው ከደረሱ በኋላ ብሌክ ላለፈው 24 ሰዓት ሙሉ ስላልተኛ ትንሽ እረፍት ላይ መውሰድ ወስኗል። በጣም ደክም ያለውና ምሰራውንም እያወቅኩ አይደለም። አሁን እረፍት ማድረግና መተኛት አለብኝ። ብሌክ በጣም እንደደከመው ያወቅነው ጠዋትም ካሰበው ሰዓት በላይ እንቅልፉን ሲተኛ ነው። ብሌክ፣ የምሩን ነው? ምንድነው ይሄ? ቅድም ያልከውን በሙሉ አምጥቷል። ፍራሹንም፣ ብርድ ልብሱንም፣ ትራሶችንም። ነገር ግን ጁሱን ረስቶታል መሰለኝ። አሁን የት ነው ያለው ብሌክ? ብሌክ ወደ ውድድሩ ቦታ ሲመለስ በጣም ብዙ ሰዓቶችን አርፍዶ ነበር። ያ የብሌክ መኪና ነው አይደል? ምን ሆነ ነው? ወደ ስራ መምጣት ነበረብህ እኮ። እስኪ ምን ላይ እንዳሉ እንያቸው። አሁን ጥሩ ያለ ይመስላል። እናም ያንን በአየር የሚነፋውን ላስቲክ መሃል ላይ እናስቀምጠዋለን። አሁን 4 ሰዓት ከ30 ደቂቃ ያህል ይቀረዋል እና እስካሁን የሰራው ስራ ለሱ ጥሩ አይመስለኝም። ላምበርጊኒውን በሰላም የሚያዝ 10% ያህል እድል አለው ብዬ አላስብም። ይህንን እንኳን ቢቋቋመው ቀጣይ በባቡሩ ግን መገጨቱ አይቀርም። ቶሎ በሉ፣ አሁን ጥጉን መሙላት ይኖርብናል። ምንም አይነት ብረት ጋር ንክኪ እንዲኖራት አልፈልግም መኪናዋ። 2 ሰዓታት ያህል ብቻ ሲቀሩት ብሌክ የቀሩትን ቦታዎች በካርቶን መሙላት ጀምሯል። ቻለር፣ ምን ያህል ሰዓቶች ይቀሩናል? 1 ሰዓት ያህል። አሁን የተወሰኑ ስፖንጆች ይቀሩኛል ካመጣቸው መሃል። ስለዚህ አሁን በቀሩት ደቂቃዎች መኪናዋን እጄ መጠቅለል ፈልጋለሁ። እንደዛ ማድረግ ምናልባት ሊረዳህ ይችላል። ብሌክ የቀሩትን ደቂቃዎች ጨዋታ በሚመስል መልኩ እያሳለፈ ነው። መኪናዋን በስፖንጅ ለመጠቅለልና ከጉዳት ለመጠበቅ አስቦ። ይሄ ነገር አይሰራም፣ ተሳስቻለሁ። አሁን ሰዓቱ የምን እንደሆነ ታውቃለህ? መኪናዋን ከላይ የምንወረውርበት ሰዓት ነው። እላይ የጠቀለለው ጨርቅ መኪናዋን የበለጠ አሳምሯታል። ስማ ብሌክ፣ ይህን ምዕራፍ ምታልፍ ይመስላል? ጥሩ ነገር ነው የሚታየኝ ጂሚ። አዎ፣ ይህን ውድድርማ አሸንፋለሁ ብዬ አስባለሁ። ምክንያቱም ዎልማርት ላይ ያሉትን እንዳለ ፍራሾችና ትራሶችን ገዝቻለሁ። እናም እነዚህ ሁሉ ፍራሾችና ትራሶች መቋቋም ካልቻሉ ምን ሊቋቋሙ እንደሚችል አላቅም። እሺ፣ እስከዛ ግን አንድ ነገር ልንገርክ። ለድርጅትም ሆነ ለሱቆች ማንኛውም አይነት